The story of this gathering begins with journalism. It begins with a report supported by the Pulitzer Center and written by Anne Newman, a story that travels across borders, histories, and lives to ask one central question: who owns the Nile, and at what cost? ሁላችሁም እንደምታውቁት የመንግስት አካል የሚባሉት እነማን ናቸው? ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ይባላል አይደል? አራተኛው ማን ነው? ሚዲያ ነው። እኔ ግን አንደኛው ማን ነው ብዬ የማስቀምጠው ሚዲያ ነው። ያ የበፊት አባባል ነበር። አሁን ሁሉንም ተቆጣጥሮ ህዝብና መንግስትን ወደሚፈልገው አቅጣጫ ስርዓት ለማስያዝም ስርዓት ለማፍረስ የሚዲያ ሚና ከህግ አውጪውም ከህግ አስፈጻሚውም ከህግ ተርጓሚ በላይ ነው የሚል ግምገማ ሀሳብ ነው ያለኝ። እናንተ ደግሞ አክቹዋሊ እዛው ላይ ፕራክቲሱን ስለምታውቁት በአንድ ቀን ሚዲያ ምን ያህል ሀገር ብሎ ዓለምን ሊያጠፋ እንደሚችል ያለፉ የተለያዩ ዓመታት ተሞክሮ ወስደን ስናይ በሚዲያ ሀገር እንደሚጠፋ ብዙ ማሳያዎች ማንሳት እንችላለን ማለት ነው። ከቲዮሪ ባለፈ ቲዮሪ ብዙ ቲዮሪ ሊነሳ ይችላል። Today's session is based on Pulitzer Center-supported reporting by Anne Newman. Her investigation examines how the Grand Ethiopian Renaissance Dam has become more than an infrastructure project. It has become a symbol of hope and hardship, of development and displacement, of nationalism and uncertainty, through the voices of refugees, farmers, diplomats, and ordinary citizens. The story reveals that hydropower is not only about electricity, it is about identity, dignity, survival, and power. As the documentary opens, the camera moves slowly across the workshop hall in Addis Ababa. 60 young participants sit in quiet anticipation. Their notebooks are open. Their phones are ready. Their attention is focused. They have gathered not simply to listen, but to understand, to question, and to reflect. እውነት ሀገሪቱ የተወሰኑ ሰዎች ኃላፊነት ናት ወይስ ደግሞ ለማን ነው? እያንዳንዱ ዜጋ የራሱን የቻለ ሪስፖንሲቢሊቲ አለበት። ናሽናል ኢንተረስቷን ከማስከበር በምትሄድበት ርቀት ውስጥ እያንዳንዱ ግለሰብ መንቀሳቀስ አለበት እና ምን አገባኝ የሚል ስሜት መውጣት አለብን ብዬ አስባለሁ። የማናት እውነት ሀገሪቱ የኔናት ለገስሜነ ከዚህ ሀገር ፓስ ያደረገ ወይ ደግሞ ከህይወቱ ገልሰስ ሲል ሊተካ የሚችለው የስሜነ ልጅ ነው። ስለዚህ በዚህ ሁኔታ ውስጥ የምናስረክበው ለማን ነው የምናስረክበው? ምንስ ማስረክበው የሚሄደው ይሄ ትውልድስ ወጣቱ አሁን እንግዲህ እየተቀበለ ያለው ወጣት ነገ ከህሊና ነፃ ነው ወይ ከምትለው ቁርሾ ከሰራው ስራ እውነት ፍሪ ነው ምንም አይነት ሳቲስፋክሽን አለው ወይ የሚለውን ጥያቄ ውስጥ በማስገባት ጥንቃቄ ማድረግና ተገቢው ስራ መስራት ይገባል የሚል ሐሳብ አለኝ። የህብረተሰቡን ስሜት መረዳት በደንብ ጠለቅ ወረድ ነው። ምንድነው የፐብሊክ ሪሌሽን አንዳንዴ ብሪጅ ነው ይላሉ። በመንግስትና በግለሰቦች ወይም ደግሞ በኖርማል በማህበረሰቡ መካከል ያለውን ብሪጅ እንደ ድልድይ ሆኖ እንደማገልገሉ መጠን ጋዜጠኞችን ሁለቱንም ኮሚኒኬት ማድረግ ቻሌንጆችን ኤክስፖዝ በማድረግ ለነዚያ ቤስት ሶሉሽን ነው ሜክ ማድረግ ነው ፋይናል ጎል እና ለምሳሌ በአማራ ክልል እንደዚህ ሆነ ከማለት ይልቁን ቅድም እየተነገሩ ነበር ቤዚክ የሆነ ሶሉሽኑ ላይ ትኩረት ማድረግ ያሻል የሚል ሐሳብ አለኝ። በእነዚህ ሙያዎች ላይ ያሉ ሰዎችን ማጋራካራትን ማበረታታት ጥሩ ነው ብዬ አስባለሁ። ላይክ ይህን ወጣት ማህበረሰብ በዚህን ያክል ፐርስፔክት አድርጎ አሳትፎ ግንዛቤ ሰጥቶ ነገ ማሰማራት ደግሞ በተወሰነ መልኩ የራሱ የሆነ ሚና ይኖረዋል ብዬ አስባለሁ። ግን ይሄ ሚና ሾርት ተርም መሆን አለበት። በአጭር ጊዜ የሚወጣ ለውጥ የለም። ብዙ ሀገራትን ብናይ ግራጁዋል ፕሮሰስ በሆነ ወይ ነው እንጂ የሚያድጉት በአንድ ያችም የሚያደርጉት ጎል ስለሌለ በሱ ሁኔታ ቢንቀሳቀሱ ብዬ አስባለሁ። ከዛ ባሻገር ደግሞ እኛ ወጣት ያው ጋዜጠኞች እንደመሆናችን መጠን በሚዲያው ላይ እየሰራን እየተንቀሳቀስ በተለያዩ ሚዲያዎችን በግላቸው የሚንቀሳቀሱ አካላት ነው ያሉት እና ሁላችንም ይሄ ዋችዶግ ሮሉን በደንብ መስራት ይገባል ብዬ አስባለሁ። ኢንቨስቲጌት ማድረግ ኢሹዎችን ኤክስፖዝ ማድረግ በጣም ቤዚክ ነው። ግን ያ ሲሆን ናሽናል ኢንተረስቱን ያስከብራል። ይህን ነገር ኤክስፖዝ ባደረገው ምን አይነት ፋይናል ፕሮዳክት ወይ ደግሞ ሪዛልቱ ምንድነው ጎሉ የሚለውን አንደርስታንድ ማድረግ ይገባል የሚል ሐሳብ አለኝ። ያ ማለት ሴቲንግ ጆርናሊዝሙ ከኖርማል ለምሳሌ ስሜነ ጋዜጠኝነትን ሙያ ተምሮ ሚዲያዎች ላይ ከመስራቱና
ወይስ ደግሞ ምንም ሳይገባ ወይ 12ኛ ክፍል አጠናቆ ምንም አይነት የሚዲያ ኮርሶችን ቲክሱ በደንብ አንደርስታንድ ሳያደርግ በሲዝን ጆርናሊዝም ወይ ደግሞ ኦንሊ ሞባይል ወይም ደግሞ ስማርትፎንስ ካለው ድረስ ብቻ መረጃዎችን ኤክስፖዝ በሚያደርገውን አንደርስታንድ ማድረግ አለበት። በእነዚህ ሁለቶች መካከል ያለውን ጋፕ አንደርስታንድ ማድረግ አለበት። ኦንሊ ቢዝነስ አይደለም ጎል ሊሆን የሚገባው የሚል ሀሳብ አለኝ። ማለት ለምሳሌ ያየን ነው አሁን ቅድም የተነገሩ ዶክተር አየለ ሲናገሯቸው የነበሩትን ሀሳቦች አሉ። የሆነ ኢንፎርሜሽን ሚኒስትሪም ሲደረግ ወይም ደግሞ ኦን ኤር ላይ ትራንስሚት ሲደረገው ይህ የሆነ እንደዚህ ሆነ ቢል በጣም ሚሊየን ቪው ሊኖር ይችላል። በዛው ልክ ደግሞ ዩቲዩብ ራሱ የቻለ ሰፖርት ያደርጋል። አንዳንድ አልጎሪዝሙን ስለምናየው ስለምንንቀሳቀስበትም ግን በጎ ስራዎች ሲሰሩ ምን ያክል ሼር እናደርጋለን፣ ምን ያክል ሪፖርት እናደርጋለን፣ ምን ያክል ኢንጌጅመንት አለን የሚሉትን ክሮስ ቼክ ማድረግና ሁላችንም እንዲሁ ከዩዜጃችን እንኳን ምን አይነት ኮንተንት አንዳንዴ አልጎሪዝሙ በራሱ ቲክቶክ የሚጠቀም ካለ ቲክቶክ፣ ዩቲዩብ ካለ ዩቲዩብ የሚያመጣላችሁ ፊት ለፊት እስኪዩት ራሳችን ሜዥር ማድረግ እንችላለን። እንደዚህ ሆነ የሚል የሚያመጣ ከሆነ ምን አይነት ፋቮራይት ነው የምንወስደው? አልጎሪዝሙ የኛን ፍላጎትና ኢንጌጅመንት ፊድ ቤዚክ አድርጎ ስለሚሰጥ እነሱን አንደርስታንድ ማድረግ እና በዛው የመንቀሳቀስ ይህን የሙስናና ብልሹ አሰራር ማስወገድ የሚቻለው ግን እንዲሁ እንደ ሀሳብም እንደ መልእክትም በአንድ የሚመጣ ለውጥ የለም። ከገጠር ማህበረሰብና አሁን በዲጂታል ዲቫይድ ውስጥ ወይም ኔትወርክና ኢንተርኔት ከሌለበት ቦታ እንዳደገ እንዳንድ ወጣትና የጋዜጠኛ ባለሙያም የወደፊት የስራ እንትኖችን አደርጋለሁ ከሚለው ከማለት ተነስቼ ነው የማወራው። በተለይ አሁን ስራ አጥነት እኔ ሁልጊዜም ሲነሳ በጣም የሚያንገበግበኝ ጉዳይ ነው። ለዚህም ስርዓት ስለሆን ለተለያዩ እንትኖች ምንም እንኳን የተለያዩ ለስራ አጥነት ለዚህ እንትን የመዳረግ እድሉ ወደ ሙሉ በሙሉ ሊሆን ይችላል ባለም ባለው ኮንቴክስት ሳየው ስራ አጥነት ነው እንትን ሚናውን ወስደዋል ብዬ የማስበው። ለዚህ ስራ አጥነት ደግሞ የስራ ቅጥሮች ላይ መንግስት እንዴት ነው እኩል ሪፕሬዘንቴሽን አለው? የትምህርት ሚኒስቴር በቅርብ ሰዓት ተማሪዎችን የምዘነው አሪፍ ነው እያለ ተመዝነው ወጥተው ሲያበቃስ እንዴት በስራ እድል ላይ ፍትሃዊ የሆነ እንትን አለ ወይ? በጉቦ ነው በዘመድ ነው ወይስ በምን ነው የሚለው ካለኝ በቅርበት ከማውቃቸው ወደ ስራ ከገቡም አሁን በስራ አጥነት ከሚንከራተቱ ሰዎችና ጓደኞች ተነስቼ ነው ለዋራ የምችለው እና በዚህ ላይ ኢንቨስቲጌቲቭ በጣም ከፍተኛ ኢንቨስቲጌቲቭ ሊሰራበት የምርመራ ጋዜጠኝነት ሊሰራበት የሚችል ነው ብዬ አስባለሁ። እንደኔም እንደ ኋላም በግል የማይሳካ ነገር ቢሆንም እንኳን እሞክረዋለሁ ብዬ የማስበው ነገር ነው። ከዛ አንፃር ቢሮዎች ምንም እንኳን የመንግስት ቢሮዎች የመንግስት ተቋማት ከሚዲያው ጋር ኦፕን ሆነው እና በር በመክፈት ቢሰሩ ጥሩ ይሆናል ብዬ አስባለሁ። ይህን ለማለት ነው የምፈልገው። ምክንያቱም በገጠር ውስጥ የሚኖሩ ማህበረሰቦች እኔ ከዛ ማህበረሰብ ኢቭን አሁን ኢትዮጵያ ዛሬ ሞደርናይዝ ናት ብለን ብናስብም እንኳን አንድ በጣም የማታውቋቸው ሊኖር ይችላል። ሚዲያ ሄዶ አይቶ የማያውቁ እዛ መስራት ፈልጋለሁ። እኔ ለምሳሌ ከተማ ለከተማ ብንሰራ ምንም ለውጥ አናመጣም ብዬ አስባለሁ። ካደጉበት ማህበረሰብ አንጻር አሁን በጨለማ ውስጥ የሚኖር ማህበረሰብ ስላለ ማለት ነው። እና እዛ ላይ እምነቱም አሁን ማህበረሰቡ ሚዲያውን የሆነ ሚዲያ ሲሰማ እውነት ነው ብሎ የሚያስብ ማህበረሰብ ነው ያለ ውሸቱን ሲሰማ ማለት ነው። በዛ ልክ ካለ ደግሞ ጥሩ ነገር ስንሰራም ያምናል ማለት ነው። ስለዚህ ፍሬም ማድረግ ያለብን በዛ ነው ብዬ ስላምንም የዛን ማህበረሰብ አንደኛ ሁሉንም የሚዲያውን ተቋማት ብቻ ሳይሆን ህዝቡን እታች ወርዶ አሁን ምናልባት የሰላም ምቾት ላይኖር ይችላል፣ ግን በተስፋኝነት ወደፊት ሰላምን ቢሆን እዛ ላይ ብትሰሩ ህዝቡ ኦፕን ሆኖ የተለያዩ ሙስናዎች የሚሰሩባቸው መንገዶችን እያወቀ እንኳን ለማጋለጥ እዛ ችግር ውስጥ እገባለሁ ብሎ የሚፈራ ማህበረሰብ ስለሆነ ያለው ያንን እውቅና በመፍጠርና ግንዛቤ በመፍጠር ኦፕን ሆኖ ለችግሩ አብሮ መፍትሄ እንዲያመጣ ብሰሩ እኛ ሚዲያዎችን ወጣቱ ሀገርና መንግስትን አይለይ ብሔራዊ ጥቅም የምንለው ነገር ላይ ያለን ግንዛቤ ያነሳል እና ይሄ ክፍተት ደግሞ ይሄ ትውልድ ሀገር ተረካቢ ተብሎ ነው የሚታሰበው፣ የሚነገረው፣ የሚጠበቀው። የኔ ጥያቄ የእውነት
አሁን ሀገሪቱን ተረክበን ያለ ነው ሀገሪቱን ለማስረከብ ዝግጁ ነን ወይ የሚል ጥያቄም አለኝ በዚሁ አጋጣሚ። አሁን ሀገርን ለማስረከብ አሁን እየሰራ ያለው ሀገሪቱን ተረክቦ እየሰራ በምን ያህል ልክ ነው ሀገርን ለማስረከብ ለዚህኛው ትውልድ ምን ያህል ስራ እየሰራ ነው የሚል ጥያቄም አለኝ በዚሁ አጋጣሚ። ይሄ በሆነበት መጀመሪያ ሰው ከዚህ ሀገር ውጭ ሌላ ሀገር እንደሌለው ሲሰማው ሌላ አማራጭ እንደሌለው ሲያውቅ ነው ሀገሩ ላይ ለመስራት መልካም ነገርን የሚያስብ እና መጀመሪያ ትውልዱ ይሄ ኢትዮጵያ ሀገሩ እንደሆነች ሰውነት እንደሚቀድም ከሁሉ በፊት ያንን እስከታች ድረስ ወርዶ ትውልዱ ላይ ይሄንን ማስረጽ ያለብን ይመስለኛል። ሲቀጥል ደግሞ ወደ ሙያው ስንመጣ በዋናነት ሚዲያው ጋዜጠኛው እንዴት ነው ተጽዕኖ ማድረግ የሚችለው እንዲሁም ደግሞ ከስነ ምግባርና ጸረ ሙስና ጋር በተገናኘ ሚናውን የሚወጣው ካለን የመጀመሪያው የመረጃ መብት ምን ያህል መረጃ ያገኛል ጋዜጠኛው በዚህ ጉዳዮች ላይ የምርመራ ጋዜጠኛ በዚህ አንድ የጸረ ሙስና ወይም ደግሞ የሙስናን ሰንሰለቶችን ለማጋለጥ ሲሞክር ምን ያህል ክፍት ነው ተቋማትስ ይህንን ጋዜጠኛው መረጃውን በገለልተኝነት አጣርቶ ደርሶ ለህዝቡ እንዲያጋልጥ የመረጃ ክፍተት አለ ወይ ምን ያህል ክፍት ነው ተቋማቶቻችን የሚል ጥያቄ አለ። ይህንን ከፈታን ለጋዜጠኛውና ለሚዲያዎች መረጃዎች ክፍት ከሆኑ በዋናነት ሚዲያው ደግሞ ማህበረሰቡን የማንቃት ተጽዕኖ የማምጣት አቅም አለው ብዬ አምናለሁ። ሲቀጥል ደግሞ ይህንን የምርመራ ጋዜጠኞች ሲሰሩ በጣም ጥልቅ የሆኑ ሀገራዊ ጥቅሞችን የሚነኩ ምክንያቱም ጋዜጠኛው የሚዋጋው ከጥቅም ጋር ነው። ሙስናን መዋጋት ጥቅምን መዋጋት ስለሆነ ማለት ነው እና ለጋዜጠኛውስ ምን አይነት ጥበቃ ይደረግለታል? እሱ ነው ዋናው ነገር ብዬ አስባለሁ። እና ጋዜጠኛው ለሚሰራቸው ስራዎች ጥበቃ ከተደረገለት እንዲሁም ነው ለምሳሌ ዋና በዚህ ሂደት ውስጥ የስነ ምግባርና ጸረ ሙስና ተቋም ለምሳሌ ለጋዜጠኛው ምን ያህል ጥበቃ ያደርግለታል? ምክንያቱም ጋዜጠኛው አንዲት ነፍስ ነው ያለው እና ሙያው ደግሞ የመጀመሪያ የግለሰቡንም የራሱንም ደህንነት ማስጠበቅ አለበት። የጆርናሊስቱ ሴፍቲ ፕራዮሪቲ ነው እና በዚህ ሂደት ውስጥ ምን አለ ይሄ ከተረጋገጠ ጋዜጠኛው ደህንነት ከተሰማው ብዙ ነገር መስራት ይችላል። ጋዜጠኛው እውነት ነው በአንድ የሚስተካከል ነገር አይደለም ሀገራችን ያለችበት እና አንድ ወገን አንድ አካል የሚያስተካክለውን ጉዳይ አይደለም። ብዙ መተጋገዝን አንድ መሆንን ይጠይቃል። በዚህ ውስጥ ግን የእውነት ከልብም ደግሞ እያወራን ያለነው እውነት ከሆነና ለውጥ ለማምጣት ከሆነ ይሄ ላይ መሰራት አለበት ብዬ አስባለሁ። የመረጃ ማግኘት መብት እንዲሁም ደግሞ የጋዜጠኛው ደህንነት ላይ እንዲሁም ደግሞ ተቋማቶቻችንስ ሚዲያዎች ገለልተኛ ሆኖ እንዲሰሩ ይጠበቃል። ከዚህ ረገድ ደግሞ ተቋማት ምን ያህል ከፖለቲካ ጣልቃ ገብነትስ ነፃ ሆኖ ምን ያህል እየሰሩ ነው? በዚህ ልክ የህዝቡን ጥቅም እናስቀድም ከሆነ በዋናነት ይህንን ማምጣት እንችላለን ብዬ አስባለሁ። እኔ እንደ ሀሳብ መፍትሄ ብዬ ማስበው በደንብ የመረጃ ማግኘት መብትን ማጠናከር፣ ክፍት ማድረግ እና ጋዜጠኛው እንዲሰራ ማድረግ። ሲቀጥል ደግሞ ለሚሰሩ በዚህ ጉዳይ ላይ ተሰማርተው ለሚሰሩ ጋዜጠኞች ጥበቃ ማድረግ ያስፈልጋል ብዬ አስባለሁ። አመሰግናለሁ። ወጣት ኃይል በተለይ ሚዲያ ላይ ያሉ ወጣቶችን እንዲህ ባለ መድረክ ስላገናኘን ማመስገን እፈልጋለሁ። ይህም ብዬ እንግዲህ እኔ ከአማራ ክልል ጋዜጠኞች ማህበር ነው የመጣሁት እና ፕሪንት ሚዲያው ላይ የልጆች የስነ ምግባር ላይ ነው የምሰራው። ምክንያቱም ህፃናት ላይ ሀገር የሚሰራው ያው አእምሮ ላይ ነው። አእምሮ ላይ ካልተሰራ ትልቋን ሀገር ሊያፈርስ የሚችል ነገሮች ይፈጠራሉ ብዬ ስለማመን አእምሮ ላይ ለመስራት እና በተለይ ደግሞ ትውልድ ላይ ለመስራት በግሌም እንደ ማህበርም የምጠር ሴት ነኝ እና ከዛ ጋር ተያይዞ የህፃናት መጽሐፍ ነው የምጽፈው። ወደ 30 የሚሆኑ ታሪኮች አሉ በተለያየ መንገድ ቅድም ወንድሜ ሲያነሳው እንደነበረ እርሾዎች አሉ፣ ባህሎች አሉ፣ ፍልስፍናዎች አሉ፣ ያልተጻፉ ያልተነገሩ አሉ እና በዛ ውስጥ ያሉ ነገሮችን እድል እንዲያገኙ እንደገና ደግሞ ኮሚኒኬት እንዲያደርጉ ከታላላቆቻቸው ጋር እንዲማሩ ታሪካቸውን ባህላቸውን እንዲያውቁ የሚያደርጉ ተረቶች አሉ። ወደ 11 የሚሆኑ ከተለያዩ አጋር ተቋማት ጋርም ከማህበሩም ጋር ሆነን ሰርተናል። ወደፊት እንግዲህ የምንሰራበት እድል ነው ብዬ ነው የማስበው። እንደ ጋዜጠኛ ግን እዚህ ቻሌንጅ ውስጥ ለመግባት መጀመሪያ ፈሪ ጋዜጠኛ መሆን አያስፈልግም። ፈሪ ጋዜጠኛ ሆናችሁ ፈሪ የምትሆኑ ከሆነ ሙያውን ብትተውት ይሻላል።
እውነት ለመናገር ማለት ነው። ምክንያቱም እኛ ሀገር ውስጥ አሁን በቃ አሁን የሚያስፈልጋት በደንብ ቻሌንጁን መቋቋም የሚችል ጋዜጠኛ ካልሆነ በስተቀር በጣም በአስቸጋሪ ሁኔታ ላይ ያለች ሀገር ከመሆኗ ጋር በተያያዘ ሙያውን ለመስራት የምንወጣባቸው ውጣ ውረዶች በጣም ከባድ ናቸው ብዬ አስባለሁ። እንኳን አሁን በዚህ ሁኔታዎች በተመቻቹበት ሰዓት እንኳን የነበረን ተሞክሮ ለመግለጽ በጣም ከባድ ነበር። በተለይ ሙስናና ብልሹ አሰራርን ለመስራት የምናልፍባቸው የነበሩ ሂደቶች እጅግ ቻሌንጅ የነበሩ እስከ ማስፈራራት ለማሰር እና አንገራገር ላይ የተለያዩ ሰዎች እንዲከታተሉ ማድረግ እንደዚህ አይነት ነገሮች ላይ ሊደርሱ ይችላሉ እና ያንን የምንፈራ ከሆነ መለወጥ የሚገባንን ማህበረሰብ መለወጥ የምንችልበት ሂደት አይኖርም። እኛም እንደ ዜጋ መስራት የሚገባንን ነገር ሳንሰራ እንሰራለን እና በዚህ ጉዳይ ላይ የበለጠ ችግር እንደሚያጋጥመን ያን ችግር ለማለፍ ግን ብዙ አማራጮች እንዳሉ በተለይ ደግሞ አሁን እናንተ በጣም እድለኞች ናችሁ። የሚዲያው ማህበር ተመስርቷል። የሚዲያው ማህበር በማንኛውም መንገድ የሚመጣውን ቻሌንጅ ሊጋፈጥ የሚችል ሁኔታ ላይ ደርሷል። በእኛ ጊዜ የኛ አማራ ክልል ውስጥ ማህበር አልነበረም። ያንን ተገንዝበን ነው ማህበር እንዲቋቋም ያደረግነው እና ችግር እንኳን ቢፈጠር በምትሰሩት እውነተኛ ታሪክ ላይ ተመስርታችሁ በደንብ ባላንስ የሆነ ፕሮግራም በመስራት የተለያዩ ቻሌንጆችን በመቀላቀል ለሚመጣው ችግር ማህበሩ እንደ ማህበሩ ሊሟገትላቸው የሚችልበት አቅም ስላለ ይህ እድል በጣም አስፈላጊ ነው ብዬ አስባለሁ እና እንደተባለው ሙስናና ብልሹ አሰራር በማጋለጥ ሂደት ብዙ ነገሮች ተሰርተዋል በሚዲያዎቹ። ያን ነገር ለማድረግ ለመቋቋም ለመቀነስ ግን እየተደረገ የነበረው ነገር ትክክል አልነበረም። እንደምታዩት ወደዚህ አይነት ውጥንቅጥ ውስጥ ገብተናል እና እኔ አንዳንዴ እንደ ሚዲያውን ብዙ ነገር አልሰራንም ብዬ ነው የማስበው። አሁን የተወሰኑ ብልጭ ድርግም የነበሩ ስራዎች ናቸው የነበሩ። ያን ነገር የበለጠ ገብተን ሰርተን ቢሆን ኖሮ አሁን ባለንበት ደረጃ ላይ ችግር ውስጥ እንገባለን ብዬ አላስብም ነበር እና በተለይ ከተወሰኑ ዓመታት በኋላ የተፈጠረው ነገር በጣም አስቸጋሪ ነው። አንዳንዴ ምሳሌ የምናደርገው ሩዋንዳን ምናምን ነው፣ ግን ለምንድን ነው የእኛን ሀገር ሚዲያ ምሳሌ የማናደርግ? አሁን ባለው ሁኔታ እኮ የእኛ ከስነ ምግባር ውጭ የሆኑ ጋዜጠኞች በሚያደርጉት ሂደት ነው በየቦታው ሰው እየተገደለ። ስለዚህ ለምን ሩዋንዳ እንጠራለን? በርካታ ሰዎች በማንነታቸው የትም ቦታ ላይ የሚገደሉት ወይም እርምጃ የሚወሰድባቸው ስነ ምግባር በጎደለ ባለሙያዎች እና ይህን ሁላ መገንዘብ መቻል ያስፈልጋል እና ወደዚህ ሙያ ለመምጣት በምትሄዱበት ሂደት ምን ቻሌንጅ ሊያጋጥማችሁ እንደሚችል አስባችሁ ለዛ ቻሌንጅ ደግሞ መውጫ መንገድ እያሰባችሁ መሆን መቻል አለበት ብዬ አስባለሁ። ምክንያቱም ይሄ በአንድ አሁን የሚቀረፍ ነገር አለ። በቃ ይሄ ካንሰር ነው። የሙስናና ብልሹ አሰራር እኛ ሀገር ውስጥ በተለይ ደግሞ እኛ ክልል ውስጥ በአቋራጭ መንገድ የመክበሪያ በርካታ ባለሀብት ምትሏቸው በቢዝነስ ሰው ላይ ያሉ በርካታ በየትኛውም ቦታ ላይ የምታገኟቸው ከዚህ ጋር የተያያዘ ነው። ሙያው ላይ ስላለን በርካታ ነገሮችን ኢንቨስቲጌት አድርገን ስላለፍን ነው የምላችሁ እንደመነሻና በጣም አስቸጋሪ ሁኔታ ላይ ያለ ነው። ይህን ለማድረግ በሁሉም በኩል የባለድርሻ አካላት ተሳትፎ ያስፈልጋል። መንግስት ብቻውን ሊያደርግ አይችልም። እንደ ጋዜጠኛ በሙያችን መስራት አለብን። ማህበረሰቡ ደግሞ የዚህ በጣም ትልቅ ተጠቂም ከመሆኑ ጋር ተያይዞ ማህበረሰቡ ጋር መቅረብ ያስፈልጋል። ማህበረሰቡ ምንድን ነው እዛ ጋር የሚሰራው ነገር? አንዳንዴ እኮ በጣም እኛ ጋር የቦታ ምሪት በነበረበት ሰዓት አንዳንድ ጋዜጠኞች ካርታ ለማውጣት እራሳቸው ብር ይከፍላሉ። አስቡት። እኛ እንግዲህ እንደ ባለሙያ ሆነን ማለት ነው እንደዚህ አይነት ነገሮችን እኛም ራሱ እዛ ውስጥ እየተቀላቀልን ማህበረሰቡን ለማዳን ገብተን የማህበረሰቡን ችግር ለማውጣት ገብተን ግን እኛ ደግሞ እዛ ውስጥ ጊዜን ከምፈጅ ገንዘብ ከፍዬ የሚታየት ነገር አለና ይሄ ነገር የሚያስር ነገር ሊኖር ስለሚችል ቻሌንጁ በጣም ከባድ ነው። እኛ ቢጨንቀን አማራ ሚዲያ ኮርፖሬሽን ላይ የምናደረግን ኮንስትራክቲቭ ጆርናሊዝም እንጀምር ተብሎ አዲስ ማለት ከዚህ በፊት ዲቨሎፕመንታል ጆርናሊዝም ነበር አክት የምናደርገው እንደ ቲዮሪ። አሁን እኛውን ቲዮሪ እናምጣና ደግሞ በዚህ አይነት መንገድ እንሞክረው ተብሎ ስልጠና ከባህር ዳር ዩኒቨርሲቲ ጋር ተባብረን ስልጠና እንዲሰጥ አደረግን እና በጣም አስቸጋሪ ነው። እንደ እንትን ሆናችሁ ስታዩት እየተፈጠረ ያለው በሀገሪቱ ላይ በተለይ በእኛ ክልል ላይ በተለይ ሰሜኑ አቅጣጫ እንዳለ በሙሉ ትክክል አይደለም ያለው እና ይህን ነገር ለመቅረፍ በተለይ እንደ ሚዲያ ባለሙያ ብዙ ነገር መስራት መቻል ያለብን ይመስለኛል። ስለሆነ ሚዲያው በደንብ ሪዘርቭ ማድረግ አለበት። ባለድርሻ አካላትን በተመሳሳይ
ሊዋጉት ይገባል ተብሏል በስልጠናው። ይህን መሰረት አድርጎ ይመስለኛል በአንዳንድ ተቋማት በተለይ ክልል ተቋማት ላይ የስነ ምግባርና ጸረ ሙስና ባለሙያ ተብለው ተመድበው ስራቸውን የሚሰሩ አካላት አሉ። እነዚህን አካላት ወይም ሙያተኞች ምን ያክል ኮሚሽኑ እየደገፋቸው እና ውጤታማ እያደረጋቸው ነው ያለው? ምን ያክል ፎሎአፕ ያደርጋቸዋል? ምን ያክል ተሳስረው ውጤታማ የሆነ ስራ እየሰሩ ነው ያሉት የሚል አንድ ጥያቄ ነው የሚኖረኝ። ሌላው እንደምናስታውሰው ሁላችንም ሙስና ወይም ደግሞ ስርቆት ኖርማላይዝ እየሆነ የመጣበት ሁኔታ ላይ ነው ያለ ነው። በጣም በረቀቀ መልኩም ነው እየተሰራ ያለው እና የእናንተ ተቋም ደግሞ ይህንን ለማክሰብና ለመከላከል ዘርፈ ብዙ ስራዎችን እንሰራለን እያለ ነበር። አሰልጣኙ አስቸኳይ የሆኑ የጸረ ሙስናና የብልሹ አሰራር ስራዎችን እንሰራለን ከመደበኛ ስራችን ጣልቃ እየገባን የሚባል ሀሳብ ተነስቷል እና ምናልባት እንግዲህ የተለያዩ ተቋማትን እናንተ ትደግፋላችሁ፣ የተለያዩ የዳሰሳ ጥናቶችንም ትሰራላችሁ። ከዛም ጥናት ተነስታችሁ ደግሞ ልዩ ልዩ ፋይንዲንጎችን ልታገኙ ትችላላችሁ እና ያንን ፋይንዲንግ መሰረት አድርጋችሁ ምን ያክል ተጠያቂነትን እያሰፈናችሁ ትገኛላችሁ? እንደዚህ አይነት ጉርምርምታዎች ይነሳልና ከእናንተ በኩል የሚጠበቀውን ነገር ምን ያክል እያስኬዳችሁ ነው? ፕላስ ደግሞ ከሚዲያው ጋር እጅና ጓንት ሆኖ ለመስራት እንደተባለው መረጃዎችን በአግባቡ ትክክለኛ መረጃዎችን ለመስጠት ምን ያክል ዝግጁ ናችሁ የሚሉ ጥያቄዎች ነው ያሉኝ። አመሰግናለሁ። ወይም ኋላ ቀርነት ምናምን ከሚዳርጉ ቤዚካሊ ከሚነሱ ኢሹዎች መካከል አንደኛው ሙስና ተደርጎ ይወሰዳል እና እዚህ ጉዳይ ላይ ለመወያየት አንዳንድ እንትኖችን ለመውሰድ እዚህ በመገኘት ትልቅ የሆነ ኩራት ተሰምቶኛል። በስልጠናው ብዙ ነገሮችን አግኝተናል። በጣም ብዙ ነገሮች የሙስና መንስኤዎችስ ምንድን ናቸው? እያንዳንዱ ሂደቶች መፍትሄዎችም ተቀምጠዋል። ትልቁ ነገር እኔ ብዬ የማስበው የተግባራ ሂደት ላይ አተገባበራችን ብዙዎቻችን አሁን ሙስና መጥፎ እንደሆነ እኛም እኔም ሁላችንም እናውቀዋለን። ግን የሆነ ጊዜ ግን እኛ ቦታው ጋር ስንሆን እኛስ ያን ነገር አናደርገውም ወይ የሚለው ትልቁ ጥያቄ መሆን አለበት እና መጀመሪያ ሰዎች ላይ ካምፔን ከመጀመር በፊት ራሳችን ላይ ካምፔን መጀመር አለብን ብዬ ኢንተርናል ካምፔን መጀመር አለብን ብዬ አስባለሁ እያንዳንዱ። ምክንያቱም ሙስና ብዙዎቻችን ስናስበው በሀገር ወይም ትልቅ ገንዘብን ወይም ትልቅ የሆነ ነገርን መዝረፍ ማጭበርበር ምናምን መስሎ ይታየናል። በትናንሽ ነገሮች የጋዜጠኛው በሚዲያ ውስጥ በሚሰራበት ጊዜ የሚሰራቸው ጥቃቅን ነገሮች አሉና ከነዚያ መጀመሪያ ራሱ ላይ ካምፔን መጀመር አለበት የሚል ሀሳብ አለኝ። ሌላኛው አንድ ሙስና የሚከሰትበት የሆነ መንስኤ አለው። ያ ነገር ተከሰተ፣ ብዙዎቻችን ከተከሰተ በኋላ ቅድም አንስተውታል ስልጠናው ጋር እርስዎም እንዳነሱት ይህን በ25 እጥፍ ብናባዛው አይሳካም ብለዋል። ያ ወንጀል ከተፈጸመ በኋላ ያን ነገር መቅጣት ሳይሆን ያ ነገር መጀመሪያ ከመከሰቱ በፊት እንዳይፈጸም ማድረግ ነው ከምንጩ። በተለይ ለሙስና አሁን በዚህ በሀገሪቱ የኢትዮጵያ ጸረ ሙስና እና የስነ ምግባርና ጸረ ሙስናም ላይ ባለው አዋጅም መጀመሪያ አስቀድሞ ሙስና እንዳይፈጠር አስቀድሞ ምንጮችን ማድረግ ያስፈልጋል። እያንዳንዱ ተቋማት ላይ ከሚዲያዎች ጋር እያንዳንዱ የጸረ ሙስና ተቋማት ከሚዲያዎች ጋር ኢንተግሬት ሆነው መስራት አለባቸው። ለምሳሌ ቅድም የሆነ መረጃ ሰምታችኋል ስለኛ ተብሎ እዚህ ጋር አንድ ሀሳብ ተነስቶ ነበር እና አንዳንድ ጊዜ በኢትዮጵያ የሚዲያ ትሬንድ ጋዜጠኞች ሄዱ ለምኖ መረጃ የሚያመጣባቸው አጋጣሚዎች አሉ ብዙ ጊዜ የምንመለከታቸው እና ጋዜጠኛው ለመረጃ ክፍት መሆን አለበት። አንዳንዴ ምንድነው አሁን ላይ እያንዳንዱ ተቋማት የፐብሊክ ሪሌሽን ወይም የህዝብ ግንኙነት ተቋማት አሏቸው። እነሱ በአንድም በሌላ መንገድ የሚዲያና ኮሚኒኬሽን ስራ ለዛ ቅርብ ናቸው ተብሎ ነው የሚታሰበው እና ለሚዲያ ላይ አክቲቭ መሆን አለባቸው። ስነ ምግባርን ለመከላከል ስነ ምግባርን በደንብ ለማበረታታትና ሙስናን ለመከላከል ሚዲያ ላይ አክቲቭ መሆን አለባቸው። ከሚዲያ ጋር ደግሞ ኢንተግሬት አድርገው መስራት አለባቸው። ምክንያቱም ተቋማት በኒውስ ሪሊዝ መልኩ ወደ ሚዲያ ዜናዎችን፣ መረጃዎችን፣ የአሰራር ሂደቶችን ይልካሉ። እነዚያ ሲሆን ሚዲያ በደንብ እነዚያን ነገሮች ለፐብሊኩ ለማድረስ ቀላል ይሆንለታል እና እያንዳንዱ ተቋማት ከሚዲያዎች ጋር ኢንተግሬት ሆነው መስራት አለባቸው የሚል ሀሳብ አለኝ። ሲቀጥል ደግሞ አሁን እያወራንበት ያለን ይህን ነገር እንዴት እናድርገው ስለሆነ አሁን ላይ ባለንበት ዲጂታል ሚዲያው በደንብ እየተስፋፋ ነው። ምክንያቱም አሁን አብዛኛው ሰው ይሄ ሚኒስትሪ ሚዲያውን ወደፊት ለመከተል ያቆማል የሚል አዝማሚያዎች አሉ። ምክንያቱም አሁን እያንዳንዱ ተቋማትም እያንዳንዱ ሚዲያን ዲጂታል ሚዲያው ላይ ተውጧል። ወጣቱም እዛ ጋር ነው ያለው ስራው። ስለዚህ ሶሻል ሚዲያ ላይ በደንብ መስራት አለበት። አንዳንድ ሰዎች ሶሻል ሚዲያ የሆነ የቀልዶች ወይም ለምሳሌ የቲክቶክ ፕላትፎርም ብንመረጥ ቲክቶክ ላይ ብልግና ብቻ የሚለቀቅበት መስሎ የሚታያቸው አለ።
ያንን ነገር ለበጎ ዓላማ ተጠቅሞ እያንዳንዱ ተቋማት በግላቸው የሶሻል ሚዲያ አካውንት ሊኖራቸው ይገባል። ስራዎቻቸውን ጥሩ የተሰሩ ስራዎች ሲኖሩ መጥፎ የተሰሩ ስራዎችም ሲኖሩ የሚገልጹባቸው የሶሻል ሚዲያ አካውንት ሊኖርባቸው ዲጂታል ሚዲያውን በደንብ ልንጠቀምበት ይገባል። ወጣቱ ስለሆነ ወጣቱ ላይ መስራት አለበት። ምክንያቱም አሁን ከዚህ ከጎልማሳነት እድሜ በላይ ያለው ሰው ኦልሬዲ እየሄደ ነው። ስለዚህ የሚያድጉ ህፃናት ላይ ቅድም ከፊት እንዳነሱት ህፃናት ላይ መስራት አለበት፣ ትውልድ ላይ መስራት አለበት። ሙስናን የሚጸየፍ ትውልድ እንዲፈጠር ሚዲያዎች እና ተቋማት ኢንተግሬት ሆነው መስራት አለባቸው የሚል ሀሳብ አለ። ከዛ ባለፈ ደግሞ ብዙ ጊዜ እየጎዳን ያለ በተለይ ዲጂታል ሚዲያውን ስንጠቀመው ይሄ የኢንፎርሜሽን ኦቨርሎድ እና ይሄ የመረጃ መበከል የሚባለው አለ። እሱ የመረጃ መበከልን ለማስቆም ደግሞ እያንዳንዱ ተቋማት ጸረ ሙስና በእያንዳንዱ ተቋማት ውስጥ ከሚዲያዎች ጋር በመተባበር ሰውና ሰራተኛውና ተጠቃሚው የዲጂታል እና የሚዲያ ሊትሬሲ እውቀት እንዲኖረው ማድረግ አለብን ብዬ አስባለሁ። ምክንያቱም አንድ መረጃ በሚዲያ ቢለቀቅ ብዙ ሰዎችን በአንዴ ማጥፋት ይችላል። የሆነ መረጃ ደግሞ ብዙ ሰዎችን ማዳን ይችላል። ስለዚህ ሰው የሚዲያ አጠቃቀሙ በልክ እንዲሆን ዲጂታሊ ሊትሬት እንዲሆን በደንብ መሰራት አለበት የሚል ሀሳብ አለ። ከዛ ባለፈ ደግሞ ሰው ኢቲክስን መጠበቅ አለበት። ጋዜጠኛውም ሲሆን እያንዳንዱ ተቋም ውስጥ ያለውም ሲሆን የእያንዳንዱ ተቋም ኢቲክስ አለ፣ መመሪያ ፕሪንሲፕል አለ። ያን እንዲከተል ማድረግ አለበት። አንድ ጋዜጠኛ የህዝብ ድምፅ ላይ ቮይስ ፎር ቮይስለስ ላይ ብሎ ወይም ዋች ዶግ እንደሆነ የሆነ ስነ ምግባር አለ ብሎ 10ን ፕሪንሲፕል ተምሮ ወጥቶ ለሆነ ነገር ተገዥ መሆን የለበትም። ቅድምም በስልጣኑ ተነስቷል። የገንዘብ ባሪያ መሆን የለበትም። በቃ ጋዜጠኛ ከገንዘብ ወይም ከሆነ ፓርቲ ወገንተኝነት ነፃ እንዲሆን ለማድረግ አንደኛ ከላይ የሚመጡ ሚዲያውን የሚያፍኑ ነገሮች ጫና ማድረግ አለበት ጋዜጠኛውም ሌሎች ተቋማትም። ምክንያቱም ጋዜጠኛው ጫና ተደረገ ማለት ሚዲያው ላይ ጫና ተደረገባቸው ማለት ህዝቡ ነው ጫና እየተደረገበት ያለ በሌላ አገላለጽ እና ለዚህ ሚዲያው ነፃ ሆኖ ከገንዘብ ከተለያዩ ነገሮች ነፃ ሆኖ የህዝብን ድምፅ ማውጣት እንዲችል በትክክለኛ መንገድ ማውጣት እንዲችል መሰራት አለበት የሚል ሀሳብ አለ። ሌላኛው በስተመጨረሻ የማነሳው ምን አገባኝነት ስሜት ማስወገድ አለብን ሁላችንም። ምክንያቱም እኛ እዚህ ዛሬ ስላልተፈጸመብን ለምሳሌ የሆነ አካባቢ የሆነ ነገር ተዘረፈ፣ የሆነ አካባቢ መንግስት ኦሮሚያ ክልል እንደዚህ ተደረገ ብዬ እዚህ ብሰማ ቦታው እዚህ ጋር ለኔ ኢንቲሜሲው በጣም ራቅ ያለ ስለሆነ እኔ አይመለከተኝም ማለት የለብን። ነገ ያ ነገር ስኛ ጋር ሆኖ ቢሆንስ? ስለዚህ እያንዳንዱ ማህበረሰብ የባለቤትነትን ድርሻን ወስዶ ምን አገባኝ ከማለት ይልቅ እኔንም ይመለከተኛል ብሎ ለዚህ ዘመቻ ርብርብ ማድረግና በሶሻል ሚዲያ እንደነዚህ አይነት ስነ ምግባርን የሚያንጹ ነገሮችን ማስተላለፍ አለብን የሚል ሀሳብ ስላለኝ በጣም አመሰግናለሁ። እንዲሁም ደግሞ ለስልጠና አዘጋጁ ለጋዜጠኛ ዘላለም ክብር አለኝ። ምክንያቱም ጋዜጠኝነት በተለይ ደግሞ በአንድ ሀገር መንግስት ግንባታ ውስጥ ያለውን ሚና ምን ይመስላል የሚለውን ምጥን ባለ መልኩ ገላጭን በሆነ መልኩ አቅርበውልናል። በጣም አመሰግናለሁ። እንግዲህ እንደተባለው ጋዜጠኝነት ወይም ደግሞ ጋዜጠኞች ወይም ሚዲያ በአንድ ሀገር መንግስት ውስጥ ሚናቸው ቀላል አይደለም። ተጽዕኖ ፈጣሪነታቸው የጎላ ነው። ምናልባትም ሚዲያ ወይም ደግሞ ጋዜጠኛው ብቻ አንድን ሀገር ለመገንባት ብቻውን ሚናውን ይጫወታል ማለት አይደለም። ሀገር የሚገነባው በጋራ ኮሌክቲቭሊ ነው። እንግዲህ ጋዜጠኛው የራሱን ሚና ኃላፊነቱን ከተወጣ በአንድ ሀገረ መንግስት ውስጥ በጎ ሚና ይጫወታል ማለት ነው። መሪውም ሚናውን ከተወጣ የራሱን ድርሻ ይወጣል ማለት ነው። ፖሊሱም እንዲሁ፣ መምህሩም እንዲሁ፣ ተማሪውም የራሱን ሚና የሚወጣ ከሆነ አንድን ሀገር በሚያስብል ደረጃ ለመገንባት የሚያስችል ቁመና ይኖረናል ብዬ አስባለሁ። በተለይም ደግሞ እንደ ወጣት ጋዜጠኞች በተለይ አሁን ላይ የኛ ሀገር ያለችበት ነባራዊ ሴናሪዮ ይታወቃል። ይቺ ሀገር አሁን ካለችበት ቀውስ ወጥታ የተሻለ ቁመና ላይ እንድትሆን እንደ ጋዜጠኛ ምን መጫወት አለብኝ የሚለውን ማሰብ ያለብን ይመስለኛል። በተለይ ብዙ ጊዜ የሚታየው በእኛ ሀገር በሚዲያ ፕራክቲስ ውስጥ እንደው የችግሩን ምንጭ ከመናገር ይልቅ ችግሩን ማግኒፋይ የማድረግ ነገር ይታያል። ምንድነው? ችግሩን እናውቀዋለን፣ እየኖርነው ነው። ችግሩ ሊነገርን አይገባም ብዬ አስባለሁ። ዋንስ አጌን እንደ ጋዜጠኛ የችግሩ ምንጭ ምንድን ነው ነው አሁን መፍትሄው የሚሆነው ብዙ ጊዜ ስትከታተሉ ካለን ተሞክሮ አንጻር የተለያዩ የሜንስትሪም ሚዲያ እና ኢቨን የዲጂታል ሚዲያ አውትሌቱ ሞር ኮሚኒኬት የሚያደርገው ችግሩን ነው። ችግሩ ያመጣው ቀውስ ያሳየናል። ነገር ግን ይሄ ችግር እንዴት መጣ ነው ዲስከስ ማድረግ መቻል ያለብን። አንድ ቅድም የአሰልጣኛችን ሲናገሩ እንደነበረው
አንድ ጋዜጠኛ ምንድነው ፐብሊክ ስፔስ መፍጠር አለበት። ለኮሚኒቲው ሀሳቡን ዲስከስ ሊያደርግበት የሚችል ዲስከሽን ሩም መፍጠር ነው እና ሰዎች ችግራቸውን በዛ ሀሳባቸውን እያነሱ ችግራቸውን ዲስከስ እያደረጉ ለችግራቸው መፍትሄ የሚያመጣ ሴናሪዮ መፍጠር መቻል አለበት ብዬ አስባለሁ። ጋዜጠኛ ወይም ጋዜጠኞች በተለይም ደግሞ እኛ ያንግ ጆርናሊስትስ ብዙ ነገር ይጠበቅብናል ብዬ አስባለሁ። ስለዚህ ጋዜጠኞች በዋናነት አሁን ላለንበት ችግር ወይም ደግሞ አሁን ያለንበት ችግር ለብዙ ነገሮች ዳርጎናል። ለሁለንተናዊ እድገታችን አሉታዊ ተጽዕኖ ተጫውቷል ብለን እናስባለን። ስለዚህ በትክክለኛው መስመር ከመጣን አንድ ጋዜጠኛ በአንድ ሀገር ውስጥ ኢንፎርምድ የሆነ ዜጋ፣ የሰለጠነ ስልጡን፣ ምክንያታዊ፣ በአመክንዮ የሚያምን ዜጋ መፍጠር ይችላል ተብሎ ይታሰባል። በዓለም አቀፍ ኮንቴክስት ደግሞም ይችላል። ጋዜጠኛ ወይም ሚዲያ አንድ ሀገር ውስጥ በጣም የሰለጠነ ሊበራል የሆነ ምክንያታዊ የሆነ የሰለጠነ ዜጋ መፍጠር እንደሚችል አምነን እኛ አሁን ላይ በተለይ ካለንበት ቀውስ እንድንወጣ እንደ ጋዜጠኛ ምን ኮንትሪቢዩት እናደርግ ነው የራሳችን። አሁን ከዛሬ ጀምሮ በተለያየ አሁን ያለንበት ቀውስ ለተለያዩ ለሙስናና ለብልሹ አሰራር ዳርጎናል። ይህ አጋጣሚ ለብዙዎች እድል ሆኗል። ይህ እድል ደግሞ አልቲሜትሊ ሀገራችን ልትመለስ ወደማትችልበት ቀውስ ውስጥ ሊከታት ይችላል ተብሎ ይታሰባል። what should we contribute? ምንድን ነው የኛ ሚና ሊሆን የሚገባ? ከዚህ ስልጠና ብዙ ነገር አግኝተናል ብዬ አስባለሁ። ሁላችንም ኦልሞስት ሰው የሚዲያ ትሬኒንግ የጋዜጠኝነትን ስልጠና ኮርስ ሙያ የወሰን ሰዎችን ብዬ አስባለሁ። ይሄ የስልጠና እንደ ትልቅ ማነቃቂያ አድርገን ልንወስደው እንችላለን። አላርም ራይት። ከዚህ ቀን ጀምሮ ሁላችንም እንደ ያንግ ጆርናሊስት በተለይ ደግሞ ጊዜው በጣም ምቹ ነው። የዲጂታል ሚዲያ የተስፋፋበት ወይም ደግሞ ዘመናዊ የሚዲያ አማራጮች የመጡበት ቤት ላይ ተቀምጠን ስለ ሀገራችን መታገል የምንችልበት ሀገራችንን ለማስቀጠል ብልሹ ስራዎችና ሙስናን ለመታገል መሳሪያው በእጃችን እንዳለ መረዳት መቻል አለብን ብዬ አስባለሁ። ሁላችንም ቻሌንጁን መቀላቀል አለብን ለማለት ነው። አመሰግናለሁ። አካውንት አላቸው ብዬ አስባለሁ። የዲጂታል ሚዲያ የፌስቡክ፣ ቲክታክም፣ ቴሌግራምም ኢንስታግራምም ተጠቃሚዎች ናቸው። ደግሞ ወደፊት ደግሞ ጋዜጠኞች ናቸው። የሚኒስትሪ ሚዲያ ጋዜጠኞች ይሆናሉ። በጣም ትልቅ አቅም ነው ዛሬ ያለ። ይሄን አቅም ለልጆች የሚመክራቸው ልክ ኢንስቲትዩሽኑን አመሰግናለሁ። በተለይ እዚህ ኤሪያ ላይ እነዚህ ያንግ የሆኑ ጆርናሊስቶችን ይዤ ካምፔን ሰርቼ ሙስናን፣ ስነ ምግባርን በተለይ ሙስናን የሚጠየቅ ስነ ምግባር ያለው ዜጋ እንዲመጣ እሰራለሁ ብሎ ኢኒሺዬሽኑን ወስዶ ለዚህ መገናኘታችን በጣም ብዙ መገናኘት ያለብን ጊዜ ነው ብዬ ነው የማስበው። እና በርካታ ጊዜ ሲነሳ እኔ የምሰማው ማህበረሰባችን ሁሉ ነገር ያጣ ይመስለናል። እንደዛ አይደለም። አሁን ሚዲያው መጥፎ ነገር ይዞ የሚያስጮህ መጥፎ ነገር ቫይራል የሚያስገኝ ገንዘብ የሚያስገኝ ብዙ ፎሎወር የሚያስገኝ እየሆነ ስለመጣ ነው እንጂ እኛ ማህበረሰብ ውስጥ በጣም ስነ ምግባር የታነጸ እርሾ አለን። እውነት ለመናገር እኔ ይሄ ወጣት ይህን ቻሌንጅ ቢቀላቀል በጣም የምናውቃቸው ዲቴይል እንደ ጋዜጠኛ መርምሮ መረጃዎችን አጠናቅሮ የራሳችን የጋራ ጀግኖችን ማምጣት መቻል አለብን። ኢቲካል የሆኑ ሰዎችን ማምጣት አለ። አሁን አንኢቲካል የሆነው ነገር የተወሰደ ኢቲካል የሆነው ዝም ስላለ ሚዲያውም ስላላወራለት ከፍ ስላላደረገው ነው እንጂ በየተቋማቱ ውስጥ በጣም ሙስናን የሚጸየፉ በጣም ጀግኖች እኮ አሉ። በነገራችን ላይ በጣም ይሄ 100 ምናምን ሚሊዮን ህዝብ 90-80 በጣም ጥሩ ነው ብዬ ነው የማስበው። እንደዛ ባይሆንማ በሚዲያ እንደሚጮህ ቢሆንማ አሁን የለም እኛ ሁላችን። እና የሚዲያው ቻሌንጅ በጣም ቲክቶከሮች ባለፈውም በናይል ዳም ካምፔን ስታደርጉ ነበር በጣም ብዙ ጊዜ። እኔም ቲክቶክ አካውንት ማለኝ እከታተላለሁ። በጣም ብዙ ኢንፍሉዌንስ አመጣችኋል። እስኪ በየምናውቀው ልክ በጣም ጥሩ የሆኑ ሰዎችን እስኪ ወደ ቻሌንጅ እናምጣቸው። እስኪ ተራውን ይሄ ሞተ፣ ወደቀ፣ ተገደለ፣ ደቀቀ የሚለውን ይዞ የሚጮህ አለ። በቃ ተከፋ ያለ እስኪ እናንተ ጆርናሊዝምን እንደተማረ ሰው በየራሳችን በምናውቀው ልክ ጀግኖቻችን እስኪ ወደ ሚዲያ እናምጣቸው። ባይዘው ከሁለት ቀን በፊት እኔ ይሄ ሚቲንግ መኖርን አላውቅም እና አንድ ወጣት ቲክታክ ላይ
900 ሺህ ብር በአካውንቱ በስተት ይላክለታል እና መለሰ። ገና በእርግጠኝነት ከ25-26 ዓመት የሚበልጠው ሰው አይደለም። አየሁት። ስንት ሰው ላይክ፣ ስንት ሰው ፎሎ፣ ስንት ሰው ሼር እንዳደረገው አየሁት። በጣም ኢንሲግኒፊካንት፣ በጣም ያሳዝናል። አስባሽታል ዛሬ የሰው በአደባባይ ዋጋ ወጥቶለት ተሸክሞ በሚከድበት ዘመን 900 ሺህ ብር አካውንት የገብቷል ኑ ሰው ብሎ የሰጠ እዚሁ በቅርባችን ያለ ሰው ምን ያየሁት ምን ያህል ቪው አለው ብዬ ገብቼ እያየሁ ነበር። በጣም ጥቂት ነው ያየሁት። እንዲህ አይነት ኤቲካል የሆኑ ሰዎችን ቻሌንጅ እንፍጠርና እንቀላቀል። ቀላል አይደለም። ይሄ 30-40 ሰው የዚህን የስነ ምግባር አምባሳደሮቻችን እንፍጠር። በየአካባቢያችን ቻሌንጅ ማድረግ እንችላለን። በነገራችን ላይ በጣም እውነት እየጎላ ከመጣ ውሸት ቦታውን ይይዛል። አሁን ግን እንደዛ አይደለም ሪያሊቲ። በተለይ ሶሻል ሚዲያ ላይ ያለው ሪያሊቲ እንደዛ አይደለም። የሶሻል ሚዲያውንም የሚያስተዳድሩት አካላት ባለቤቶቹ ምን ያህል ቪው አለው፣ ምን ያህል ሼር አለው፣ ምን ያህል ሰው ምናምን አለው ብሎ ነው እንጂ የሚከፍሉት በኮንተንት ኳሊቲ አይከፍሉም። ኢንዳይሬክትሊ እያባሉን ነው በነገራችን ላይ እና እኔ ለወጣቶች ልጆችም ስለሆኑ ልጆቻችን ናቸው። እስኪ የበጎ ሰዎችን በማምጣት ቻሌንጅ እንስራ። በቃ የዚህ 2-3 ወር ውስጥ ቻሌንጅ እናድርግ። ከ2-3 ወር በኋላ ያለውን ቻሌንጅ መጠን ተገናኝተን እንገምግም። ሰርቲፊኬትም ታንኪ ልንባባል እንችላለን። በጣም በጎ ሰዎች አሉ፣ በተለያየ በሶሻል ዲስኮርስ ውስጥ አሉ። በሃይማኖት ተቋማት በጣም ጥሩ ሰዎች አሉ። በጣም በጥቂት ቁጥር ባላቸው ሰዎች ግን ተሸፈነ። ማህበረሰባችን የሶሻል ኮሄዥን አጣ። በቃ የምንሰማው ነገር መጥፎ ብቻ ስለሆነ ነው። ደግሞ የሚዲያ ባህሪ ሚዲያ ደግሞ ተወለደ ተብሎ አይዘገብም፣ ጊዜ ሞተ ነው እና ይሄ ባድ ኒውስ ካልቸራችንን እንቀይረው እስኪ። ምክንያቱም we are responsible። ምንም ተወደደም ተጠላም በዚህ ሀገር ውስጥ በዚህ ዘመን ተገኝተናል። የችግሩም የመፍትሄውም አካል መሆን አለብን። ምንም ለባን ኤክስተርናላይዝ አድርገን የምንሄድበት ጉዳይ አይደለም። እኔ አደራ ነው ናቸው። እስኪ ይሄ የበጎ ሰው ቻሌንጅ እንቀላቀል። እስኪ ነው ሌላው ይሰራዋል። የሞተ ደቀቀን የሚሰራ ብዙ አለ። በቃ ብዙ ተከፋይ አለ። በዚህ የሚተዳደር ብዙ አለ። ሀሰት ሽጦ ሆዱን የሚሞላ አለ። ከዛ እንውጣና እስኪ እኛ ይሄን ቻሌንጅ ለ2 ወር ዶክተር አየለ አይ ሆፕ ኮኦርዲኔት ታደርገዋለህ። እስኪ ይሄን ቻሌንጅ እናወዳድርና እንሄድ። ታንኪ ዩ ሌላ አይሰማም እንዴ? ጨምራለሁ። ችግር ቀስ እያለ እየጨመረ ስለነበረ መልካም። አቶ ዘላለምን በጣም እያመሰገን እንዲሁም ደግሞ በምንድነው ስልጠናውን በንግግር የከፈቱት ኮሚሽነር ሀብታሙ ያሉትን እያስታወሱ እንግዲህ ሚዲያ ሀገርን ለማፍረስም ለመመስረትም እጅግ በጣም ወሳኝ ሚዲያ ካን ሜክ ኦር ብሬክ ሶሳይቲ ይላል። ቨሪ ጉድ ኤግዛምፕል ፎር ዚስ ኢስ ሁሌም ሳስተምርም ለተማሪዎችም እንትን ስልም በአንዳንድ ስራዎች ላይ ማነሳው ሚዲያ ላይ የሚሰሩ ጋዜጠኞች አለም ደግሞ ባለሙያዎች እሳትም ውሃም ናቸው። የተፈጠረውን ነገር ማርገብም ይችላሉ፣ ውሃ ሆኖ ማርገብም ማጥፋትም ይችላሉ። ቶታሊ አቮይዲንግ ሃርም ነው የሚለው ዶክተር አየለ ተንሳሰው ነበር። አት ሴም ታይም ደግሞ ለሌላ ነገር አለም ለኮንስፓይሬሲ ከተጠቀምነው ደግሞ ሀገርን እስከ ማፍረስ የሚሄድበት መሳሪያ ነው። Today's session is based on Pulitzer Center-supported reporting by Ann Newman. The story examines how the Grand Ethiopian Renaissance Dam has become a symbol of hope, conflict, nationalism, and uncertainty. The story opens in Egypt. Among Ethiopian and Eritrean refugees who left their homeland searching for opportunity, only to find themselves trapped in poverty and discrimination. Many are accused of stealing water, blamed for decisions made by governments hundreds of kilometers away. Young men and women cannot find work, are harassed, and are seen as symbols of a geopolitical conflict they did not create. For them, the dam is both a distant promise and a distant burden. This is where the story begins. With human lives. Maps appear on the screen. The Blue Nile flows from Ethiopia. The White Nile from East Africa. Together, they sustain Sudan and Egypt. For more than a century,
Colonial treaties and political agreements have shaped who controls this river. Ethiopia, excluded from many of these treaties, has long argued that they are unjust. Egypt, dependent on the Nile for survival, fears any reduction in flow. These historical agreements created deep mistrust. Negotiations have failed repeatedly. Each country sees water as a matter of national security. The Nile is not just a river, it is political power. Ethiopia faces one of the largest energy access deficits in Africa. Millions live without reliable electricity. Hospitals struggle. Schools operate in darkness. Businesses cannot grow. For many Ethiopians, the Grand Ethiopian Renaissance Dam represents dignity and independence. It represents the possibility of industrialization, employment, and economic stability. It represents a future where young people do not have to migrate to survive. Citizens donated money. Workers gave part of their salaries. The dam became My Dam in public imagination, a national project built with concrete and emotion. Scientific studies appear on screen. Researchers warn of reduced downstream flow during filling. Periods. Farmers in Sudan and Egypt fear crop loss. Environmental experts worry about sedimentation, biodiversity loss, and long-term climate impacts. While hydropower is renewable, it is not without consequence. Large dams reshape ecosystems. They affect fisheries, soil fertility, and seasonal flooding patterns. Without cooperation, these risks multiply. Decades of negotiations, failed agreements, and missed opportunities are recounted. International mediators and African Union efforts struggle to produce binding frameworks. Sovereignty, pride, and distrust block compromise. The dam could be a shared opportunity, but without coordination, it becomes a shared risk. Leaders have used the dam to mobilize nationalism, silence criticism, and distract from domestic problems. Journalists have been arrested. Misinformation spreads online. Citizens are encouraged to see disagreement as betrayal. This story shows us that hydropower is not just technical. It is deeply political. And it is deeply human. I used to think this dam was only about pride. Now I see how refugees suffer because of it. They are blamed for things they cannot control. This story teaches us responsibility. If we report emotionally, we create hate. If we report with facts, we create understanding. These old treaties were made without us. How can young Africans push for fair agreements today? On social media, people insult Egyptians and Sudanese. After hearing this story, I realize we are all victims of politics. My village still has no electricity. For us, the dam is hope, but hope should not destroy others. Women suffer first when water is scarce. But women are missing from negotiations. This must change. When politicians use water to create enemies, conflict becomes easy. We must refuse this. We can build platforms for youth from all basin countries to talk directly. We need more investigative journalism like this, not propaganda. We must study long-term impacts, not only short-term gains. I feel responsible now, not just proud, responsible. This story makes us think beyond borders. Recordings from February 2026 show experts discussing delta salinization,
flood control, basin-wide conservation, household water resilience, and data sharing systems. These webinars connected youth across the Nile Basin, transforming distant countries into real partners. The February 16th Youth Hackathon appears. Young innovators present mobile tools for water reporting, early warning systems, and community mapping. Applause fills the room. These youth are not waiting, they are building. Today, we moved from story to responsibility, from emotion to evidence, from nationalism to cooperation. Participants exchange contacts, plan future dialogues, and reflect. This changed my thinking. I will report differently now. I want to work with youth in Sudan. I want to study water governance. This workshop transformed investigative journalism into living dialogue. Through Ann Newman's reporting and the Pulitzer Center's support, young Ethiopians encountered the human reality behind headlines. They learned that hydropower is neither purely good nor purely dangerous. It is a choice that demands wisdom, cooperation, and honesty. The Nile connects nations. Its future depends on shared knowledge, shared responsibility, and shared courage. This generation is ready. The Hydropower and Youth Voices initiative demonstrated that sustainable development must be built on dialogue, inclusion, and trust. Through workshops, webinars, and digital engagement, young Ethiopians and Nile Basin citizens emerged as advocates for peace and shared prosperity.